ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ቅዱሳን ሰላም ለእናንተ ይሁን። እንደምናላችሁ በአገር ውስጥ በአገር ውጭ በሚመች በማይመች ሁኔታ ሆናችሁ አብረን የምንጸልይ ክብር ለኢየሱስ ይሁን። ዛሬም የእግዚአብሔርን ቃልና መልእክት ይዤላችሁ መጥቻለሁና እንጸልያለን። ዛሬ እንደዚህ በሚል ውስጤ አይዞ በሚል ኢየሱስ ጌታ ነው። አይዞ አይዞሽ ማለት ፈልጋለሁ። ክብር ለኢየሱስ ጌታ ስላለ ማለት ነው። ኢየሱስ ጌታ ነው። እዚህ ኤልያስ መጽሐፈ ነገሥት ምዕራፍ 19 ቁጥር 3 ላይ ያለ እግዚአብሔር ቃል ነው። እንደዚህ ይላል። ኤልያስም ፈርቶ ተነሳ፣ ነፍሱን ሊያድን ሄደ። በይሁዳም ወዳለ ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወው። እርሱም አንድ ቀን የሚያክል መንገድ በምድረ በዳ ሄደ። ወጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታም ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተ ብላ አለው። አይዞህ አለው። አሜን ሃሌሉያ። ተነስተ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶም ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶም በላ ጠጣም። በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ ይልና እንደዚህ ይላል። በዚያ ወዳለ ዋሻ ወጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታረጋለህ የሚል እግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳንን ትተዋል፣ መሠዊያን አፈርሰዋል፣ ነቢያትን በሰይፍ ገለዋል። እኔም ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለ። እነሆም እግዚአብሔር አለፈ። በእግዚአብሔር ፊት ትልቅና ብርቱ ንፋስ ተራሮችን ሰነጠቀ፣ አለቶችን ሰባበረ። እግዚአብሔር ግን በንፋሱ ውስጥ አልነበረም። ከንፋሱ በኋላ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ። እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱ በኋላ ትንሽ ዝምታ ድምፅ ሆነ። ኤልያስ ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆም ኤልያስ ሆይ በዚህ ምን ታረጋለህ የሚል ድምፅ ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ ብሎ ሁለተኛ ጊዜ ምክንያቱን ለእግዚአብሔር ይናገራል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። በምንም አይነት ሁኔታ ውስጥ ሁኑ፣ ዛሬ እንደዚህ የሚል ድምፅ ከማለዳ ጀምሮ ውስጥ ይጮኋል። አይዞህ የሚል እግዚአብሔር አምላክ የተባረከ። ገና ነው፣ ሩጫውን ጀመርን እንጂ የወንጌሉን ሩጫ ጀመርን እንጂ አገልግሎት ጀመርን እንጂ ህይወት ጀመርን እንጂ ገና አልጨረስንም። ገና ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ስለዚህ ኤልያስን መጣና ኤልያስ ፈርቷል፣ ብላቴናውን ትቶ ይላል። አንድ ኃላፊነት አለበት ማለት ነው። ክብር ለእግዚአብሔር ይሁን። አንድ ኃላፊነት ልጅ አለ ማለት ነው አብሮት እና ብላቴናውን ትቶ የአንድ ቀን መንገድ ሄደ። ውሰደኝ ለማለት አይገርምም? የአንድ ቀን መንገድ ሄደ። ልጁን ምድረ በዳ ላይ ትቶ ሄደ ማለት ነው እና ሁኔታዎች ከባድ ናቸው። እግዚአብሔር አምላክ የተባረከ ይሁን። ግን ከሁኔታ በላይ ከነገሮች በላይ የተኛበት ክትክታ ዛፍ ስር መጣና ነካውና ቀሰቀሰው ይላል። እግዚአብሔር አምላክ የተባረከ ይሁን። ቀሰቀሰውና ተነስና ብላ። ክብር ለእግዚአብሔር ይሁን። ተነስና ብላ ብሎ ጎኑን ነካው፣ ቀሰቀሰው፣ አነቃው። እግዚአብሔር አምላክ እንደገና እንዲበረታ አደረገው። እንደገና በልቶ ተኛ ይላል። ኢየሱስ ለዘላለም። አንዳንድ ጊዜ የምናልፍባቸው ነገሮች ከባዶች ናቸው እና ከባድ ነው። ክብር ለሰው ለማስረዳት አይቻልም። ለሰው ልታስረዳው አትችልም። አንተ ነው የምታውቀው፣ አንቺ ነሽ የምታውቀው እህቴ። እኔ ነኝ የማውቀው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ነገር ግን አምላክ አለ አምላክ። ክብር ለእግዚአብሔር ይሁን። አለ በእያንዳንዱ እርምጃ የሚያይ የሚሰማ አምላክ አለ። እንደዚህ ያለው እግዚአብሔር በዚህ ምን ታደርጋለህ? ክብር ለእግዚአብሔር ይሁን። ኢየሱስ ካበላው በኋላ ሂድ ኮሬብ ተራራን ወጣ። በዛ ምግብ ኃይል ኮሬብ ተራራን ወጣና በእግዚአብሔር ፊት ቆመ ይላል። በዋሻው መካከል በእግዚአብሔር ፊት ቆመ። ክብር ለእግዚአብሔር ይሁን። ኢየሱስ ምን አይነት ህይወት ቢያሳልፍ ነው? ምን አይነት ነገር ቢገጥመው ነው? ክብር ለእግዚአብሔር። ይህን መጽሐፍ እያሰብኩ ዛሬ ምን አይነት ነገር ቢገጥመው ነው እያልኩ ነበር እና ቆመ በእግዚአብሔር ፊት። ክብር ለኢየሱስ ይሁን።
እሳት አለፈ፣ ንፋስ አለፈ፣ ብዙ ነገር አለፈ፣ እግዚአብሔር አልነበረም ይላል ኢየሱስ ጌታ። ነገር ግን ጥቂት ዝምታ። ዛሬ እዚህ ጋር ነኝ። ኢየሱስ ጌታ ነው። ብዙ ነገር አልፏል በህይወትህ፣ ብዙ ነገር ተፈራርቋል። እግዚአብሔር በዚህኛው ውስጥ አለ ይሆን ብለህ ስትጠብቀው ደግሞ የለም። ኢየሱስ ጌታ። አይዞህ ወንድሜ፣ አይዞሽ እህቴ፣ አይዟችሁ፣ አይዞኝ ለራሴ። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። የሚገርማችሁ ነገር ከዛ በኋላ መጣ የእግዚአብሔር ድምፅ። ክብር ለኢየሱስ ይሁን። በጥቂት ዝምታ ውስጥ አሌ ዝም ያለ በሚመስል መንገድ ውስጥ መጣ የእግዚአብሔር ድምፅ። ክብር ለእግዚአብሔር ይሁን። መጣና እንደዚህ ያለው ምን ታደርጋለህ በዚህ? ሃሌሉያ። ምን ታደርጋለህ? አንደኛ ኃላፊነት ትተሃል፣ ሁለተኛ ፈርተሃል። እውነት ነው፣ ያስፈራል። እውነት ነው፣ ኃላፊነት ያስተዋል። እውነት ነው። ክብር ለኢየሱስ። ምክንያቱም በምድር ላይ ህይወት በራሱ ብርቱ ሰልፍ ነው። ክብር ለእግዚአብሔር ይሁን። ለዚህ ነው ይህንን ቃል ሮሜ መጽሐፍ ላይ ታገኙታላችሁ እና ይህንኑ ቃል አጣቅሶ ሐዋርያው ጳውሎስ ይጽፍልናል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። የሚገርመው በብዙ ነገር እያለፈ በብዙ ነገር ውስጥ እያለፈ ግን እግዚአብሔር ድምፅ መጣ። አይዞ ዛሬ ወንድሜ፣ አይዞሽ እህቴ፣ ኢየሱስ ጌታ ነው። ሰው ላይ ይረዳ ይችላል። በቃ ያለበትን አካባቢውን ጠቅላላ ለቆ ወጥቷል። አትሞስፌሩን ለቆ ወጥቷል። ኢየሱስ ለዘላለም ጌታ ነው። በቃኝ ብሎ ጨርሻለሁ ብሎ ወጥቷል። እግዚአብሔር ግን መጣና በመጣህበት መንገድ ተመለስ። አልጨረስክም፣ ጀመርክ እንጂ። ኢየሱስ ጌታ ነው። ዛሬ በመጣሽበት መንገድ ተመለሺ ነው የሚለው ጌታ። ክብር ለእግዚአብሔር ይሁን። በመጣችሁበት የህይወት አቅጣጫ እንደገና የሚነሳለ እነ እዩ አሉ፣ እነ ኤልሳ አሉ፣ እነ አዛኤል አሉ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ኤልዛቤልን የሚፈጠፍጡ አሉ፣ ገና ክብር ለእግዚአብሔር አሉ፣ የሚወጡ አሉ፣ የሚቀቡ ክብር ለእግዚአብሔር ይሁን። አሁን የተለያየ ስፍራ ሊሆኑ ይችላሉ። ነገር ግን ያንተን መመለስ የሚጠብቁ በአንተ እግዚአብሔር የሚናገራቸው ያንቺን መመለስ የሚጠብቁ አሉ። ስለዚህ በርቺ፣ አይዞህ ወንድሜ፣ አይዞሽ እህቴ፣ በርቱ። ክብር ለእግዚአብሔር ይሁን። ኢየሱስ ለዘላለም ጌታ ነው። ተመለስ የሚለው ድምፅ መለሰው እንደገና። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ከዛ በኋላ ወረድ ስትሉ የምታገኙት ኤልሳን ከኤልሳ ጋር ሲገናኙ ታያላችሁ። እና ስራው ከፊትህ ነው፣ አገልግሎቱ ከፊትህ ነው። ቀጣይ ወደፊት አንድ እርምጃ ብትቀጥል ወደ ክብር ትገናኛለህ። ኢየሱስ ወደ አገልግሎት ትገናኛለህ። ክብር ላይ ወደ ተዘጋጀው ወደ ወገግታ ትገባለህ። ስለዚህ አይዞ ማለት ፈልጋለሁ። እህቶቼ ወንድሞቼ፣ አይዟችሁ፣ በርቱ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የተባረከ ተስፋችን ጌታ ይመጣል። እያገለገልን ይምጣ፣ እየጸለይን ይምጣ፣ ጽድቅ እየሰራን ይምጣ፣ በጎነቱን እያሻን ይምጣ፣ እሱን እየናፈቅን ይምጣ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ተባረኩልኝ። በዚህ ቃል አሁን ምሽት እንጸልያለን። ተባረኩ። መልካም ምሽት ይሆንላችሁ። ወዳችኋለሁ። ብሩክ ሁኑልኝ። ሃሌሉያ።